እዚህ ጋር ሽንኩርት አለኝ፣ ትልቁ ቃሪያ አለኝ። እዚህ ጋር ድብልቅ ቅመምና ጨው አንድ ላይ አድርጌያለሁ። እዚህ ጋር ያለው እዚህ ጋር ደግሞ ነጭ ሽንኩርትና ሎሚ አለኝ። እዚህ ጋር ከሙን አለ። እዚህ ጋር አፏን ቀረፋ አለኝ። እዚህ ጋር ከሙንና እርድ አለኝ። እዚህ ጋር ሩዝ አለኝ። እዚህ ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የመችቡሳ አሰራር ነው። የሚያስፈልጉን ግብአቶች እዚህ ጋር 4 ራስ ቲማቲም አለኝ። እዚህ ጋር 2 ራስ ሽንኩርት አለኝ። እዚህ ጋር ትልቁ 1 ቃሪያ አለኝ። በመቀጠል ደግሞ ያው ዶሮ ነው የምሰራው። ዶሮ መችቡስ ነው። ዶሮ አለኝ። እዚህ ጋር ነጭ ሽንኩርትና ሌሞን፣ ጥቁሩ ሌሞን አለኝ። እዚህ ጋር ደግሞ ጨውና ድብልቅ ቅመሞች ማለት ነው። ሁላችሁም ድብልቅ የሆነ ቅመም አለኝ። እዚህ ጋር ደግሞ ከሙንና እርድ አለኝ። እዚህ ጋር ቀረፋ አለኝ፣ ሩዝ አለኝ እና ይህንን እንሰራላችኋለሁ። እስቲ የራሴ የምሰራውን አሳያችኋለሁ። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። እንግዲህ አሁን ወደ ሽንኩርቱ መክተፉ እንገባለን። እንግዲህ አሁን ወደ መከታተፍ እገባለሁ። ኢንሻአላህ ከታትፌ ተመልሼ እመጣለሁ ማለት ነው። እንግዲህ ሽንኩርቴ በዚህ መልኩ ከትፌ ጨርሻለሁ። ሌሎችን አልከታተፍኩም። እንግዲህ ከታትፌ ተመልሼ የምንገናኝ ይሆናል እና ጓደኞቼ ያው ቲማቲሜም ቃሪያዬም ሽንኩርቱንም ከትፌ በዚህ መልኩ አዘጋጅቼዋለሁ። ከታትፌ ጨርሼ ቦታዬን አጸዳድቼ ያኔ ስከትፍም ዳይሬክት ባሳያችሁና እያሳያችሁ ብቀርጽ ብሰራ ደስ ይለኝ ነበረ። ግን ያው አይመቸንም። ብዙዎቻችን ራሳችን እየቀረጽን ራሳችን እየሰራን ስለሆነ ለዛ ነው ዳይሬክት እየከታተፍኩ ምናምን ነገር ባሳያችሁ ደስ ይለኝ ነበረ እና ኢንሻአላህ አሁን ወደ አሰራሩ እንገባለን። ተከታተሉ እና ውዶች፣ ወደ አሰራሩ ስንገባ በመጀመሪያ ዘይት እናደርጋለን። ይሄን አክል ካደረኩ ይበቃኛል። ዘይትን ካደረኩ በኋላ በመቀጠል ሽንኩርቱን ያው ያዘጋጀሁት ሽንኩርቴን አስገባለሁ ማለት ነው። ሽንኩርቴን ካስገባው በኋላ ይሄን ሽንኩርት ቡናማ ከለር እስኪሆን መጠበቅ ስላለብኝ እንግዲህ ቡናማ ከለር ሲሆን አማስለዋለሁ ማለት ነው። እና ጓደኞቼ እንደዚህ ቡናማ ከሆነ በኋላ ይበቃዋል። አሁን ነጭ ሽንኩርቴን አስገባለሁ። ነጭ ሽንኩርት ካስገባ በኋላ ያው ዶሮውን ማስገባት ይኖርብኛል። ዶሮውን አስገባለሁ። ዶሮውና ነጭ ሽንኩርት ካስገባው በኋላ ከድኜ ለ5 ደቂቃ አቆየዋለሁ ማለት ነው። ለ5 ደቂቃ ያህል ከድኜ አቆየዋለሁ እና ውዶቼ ያው ከ5 ደቂቃ በኋላ ከብቶና ቅመሞቹን አስገባለሁ ማለት ነው። 5 ደቂቃ ከድኜ አስቀምጬው ነበር። አሁን ቅመሞቹን ቀረፋውን እጨምራለሁ። ጨውና ድብልቅ ቅመሙን አስገባለሁ። እርድና ከሙን አስገባለሁ። በመቀጠል እነዚህን አዋህዳቸዋለሁ ማለት ነው። እነዚህ እንደዚህ በሚገባ ካዋህድኳቸው በኋላ አሁን ማስገባው ቅድም ያዘጋጀነው ቃሪያው ማለት ነው። በዚህ ካዋከነ በኋላ አሁን
የሚቀረኝ ያው ቲማቲም ነው ማለት ነው። ቲማቲሙን አስገባለሁ። ከዛም እነዚህ አሁን ቀስ በሱ ድረስ እንጠብቃለን። እነዚህ እንደዚህ ካዋህድናቸው በኋላ ሲበስል እናያለን ማለት ነው። እዚህ ጋር ያላስገባሁት ደግሞ ሎሚ አለኝ። ሎሚውን አስገባዋለሁ እና ይሄን ይመስላል። እንደዚህ እየበሰለልኝ ነው። ይሄን ከበሰለልኝ በኋላ ዶሮውን አውጥቼ ውሃ ከልቼ ሩዙን አስገባለሁ። እንግዲህ አብረን የምናይ ይሆናል። በዚህ መልኩ እየበሰለልኝ ነው እና በጣም ነው የሚጣፍጠው። ጣዕሙም እንደሆነ ሰዎች ሲነግሩልኝ ይጣፍጣል ነው የሚሉኝ። እናንተ እንደማይታችሁት አሰራሩን አስተያየት እንግዲህ ከእናንተ ጋር ነው የምጠብቀው እና በቅንነት ቤተሰብ አድርጉኝ፣ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ የደወል ምልክት ተጭናችሁ ሁሌም እንደዚህ የምንሰራውን የምለቀውን ነገር እንዲደርሳችሁ ቤተሰብ ሁኑ እላችኋለሁ ውዶቼ። እስኪ ይሄን ከደረሰ ዶሮውን ከደረሰ በኋላ ያው ውሃ ከልሰዋለሁ ኢንሻአላህ። እስኪ እናያለን። እንደዚህ ከደረሰልኝ በኋላ ይሄ ዶሮውን ወደ ኦቨን አስገባዋለሁ። እዚህ ትሪ ላይ አድርገዋለሁ። የሆነ ከለሩ ቡናማ ከለር እንዲሆንልኝ ኦቨን ትንሽ ኦቨን አስገባዋለሁ። ወደ ዶሮውን በዚህ መልኩ እንዳለ ለቅሜ ወደዚያ ብቻዋለሁ። አሁን እዚህ ላይ ምንድነው የሚጠበቅብኝ? ውሃ ከልሰዋለሁ ማለት ነው። የሩዝ የሚሆነ እህል ውሃ እዚህ ላይ አረግና ያው ሩዝን እጨምራለሁ። ይሄ ሌሞኑ ነው፣ ጥቁር ሌሞን ያጣፍጠዋል። ውሃው እንደዚህ ከፈላልኝ በኋላ በቃ አሁን የሚቀረኝ ሩዝ ማስገባት ነው። ሩዝን እንደዚህ አስገባዋለሁ። ሩዙን አስገብቼ እንግዲህ እዚህ ላይ ቀስ እያለ እሳቱን ቀንሼ ይበስላል ማለት ነው። እና ውዶቼ በዚህ መልክ ጨርሼለታለሁ። እንግዲህ አሁን ወደ ማቀርብበት እቃ እገለብጠዋለሁ ብላችኋለሁ። እና ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ኮሜንት አስተያየት አስቀምጡልኝ፣ በቅንነት ሰብስክራይብ አድርጉኝ። ይሄን የመሰለ መችሁስ ሰርቻለሁ። እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ይኸው በስተመጨረሻ እዚህ ላይ ደርሻለሁ። ያው ዶሮዬን ኦቨን ያስገባሁት ዶሮ ይሄን ይመስላል። እንግዲህ እንደዚህ ከላይ እያስቀመጥኩኝ በዚህ መልኩ ጨርሻለሁ ማለት ነው። እና ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብም አድርጉ። ሌላ አዳዲስ ቪዲዮን እለቃለሁ። ሰብስክራይብ አድርጋችሁ የደወል ምልክት ተጭናችሁ ቤተሰብ እንሆን እላችኋለሁ። ሌላ አዝናኝ አስተማሪ ነገሮችን ኢንሻአላህ እናቀርባለን። ያኔ ምግብ ብቻም አይደለም ኢንሻአላህ በሌላም ነገር እንገናኛለን እላችኋለሁ። እና የዛሬው ይሄን ይመስላል። ከወደዳችሁት ላይክ አድርጉ። ያላችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ እላችኋለሁ ውዶቼ። ደህና ሁኑልኝ። ባላችሁበት አላህ ይጠብቃችሁ። ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።